ይሄ ለሴቶቹ ብቻ አይደለም ለወንዶቹም ጭምር ነው የሚጠቅመው። ወንዶችም እንደዚህ የሆኑ አፈቂቤ የሆኑ ሰዎች እጅ ላይ እንዳትወድቁ ይረዳችኋል። መስመር ውስጥ እንዳትገቡ፣ እንዳትሸወዱ። እኔ ሚስት አግኝቼልሃለሁ ይባላል። ጌታ ፊት ጸልይ፣ ተኛና ይሰጥሃል። ዴቲንግ ለምን እንደሚጠቅመው ካላችሁኝ ሐሳብ ለሐሳብ እንድንለዋወጥ በዴቲንግ ሰዓት ወይኔ ከንፈርሽ ምናምን እያሉ ዴቲንግ ላይ ቁጭ ብሎ እጅ እየደባበሱ ላበላብ የሆኑ ሙቀት ከፈጠራችሁ ማሰቢያችሁ አርሰናል ሲሸነፍ እና ቤት እየሄደች ብታደግ ያቃል። ምክንያቱም አንዱ የሚያስደስተው አንዱን በጣም የሚያበሽቀው ሊሆን ይችላል። በገዛ እጅሽ የሴት ራሰ በረሃ እንዳትሆኑ ንግሬያችሁ የለ እዛ ጋር አንድ ሰው ተቀምጦ ከዚህ ጋር ኳየር ጠልፎብኝ ብዙ ሰው እዚህ ሰዓት ላይ አይኑን ጨፍኖ ነው የሚያለው። ሻዩን ጠጥተሽ ምናምን ነገር ሂሳብ ከፍለሽ በራዘ ከገባሽ በኋላ በሰላም ሄዳች አሲድ ይዞ ነው የሚከተልሽ። የሱ ያይልቅሽ የጋብቻ ትምህርት እኔን ያስተማረኝ ሰው ይስተትምት ያስተማረኝ ሁለት እግሬ ሁለት አተፍሻ ነገር ሽማግሌ ሄጄ ዶሮ በልቼ ከሰዎች እኛ የነገራት መስሎ ያለ ዴቲንግ ሽማግሌ ልኮ ማለት ምን ነው አስማት ነው እንደዛ ስለ ዴቲንግ ወይም መተያያ ጊዜ አስፈላጊነቱ የግድ ዝም ብላችሁ ዘላችሁ አትጣዱ። ዴት ማድረግ ጥሩ ነው፣ ጊዜ መውሰድ ጥሩ ነው፣ መጫወት ጥሩ ነው። ለምን ነው የሚጠቅመው እንነጋገራለን። ከዛ በፊት ግን አንድ የመጽሐፍ ቅዱስ ክፍል እንዳነብ ፍቀዱልኝና ምሳሌ ምዕራፍ 5-6 ድረስ ያለውን ላንብብላችሁ። ልጄ ሆይ ወደ ጥበቤ አድምጥ፣ ጆሮህን ወደ ትምህርቴ መልስ። ጥንቃቄን ትጠብቅ ዘንድ ከንፈሮችህንም እውቀትን እንዲጠብቁ። የጋለሞታ ሴት ከንፈር ማር ያንጠባጥባልና አፏም ከቅቤ የለሰለሰ ነውና ፍጻሜዋ ግን እንደ ሬት የመረረ ነው። ሁለት አፍ እንዳለው ሰይፍም የተሳለ ነው። እግሮቿ ወደ ሞት ይወርዳሉ፣ አረማመዷም ወደ ሲኦል ነው። በቀና የሕይወት መንገድ አታገኝም፣ ባካሄዷ የተቅበዘበዘች ናት፣ የሚታወቅም አይደለም። እዚህ ቦታ ላይ የምንሰራው ጥበብን ነው የምንማረው። ጆሮዎቻችን ለእግዚአብሔር ቃልና ሐሳብ ለእውቀት የተከፈቱ እንዲሆን ነው የምንሰራው። አንደበቶቻችን በእውቀት እንዲሞላ ነው የምንሰራው። ከንፈሮቻችን በእግዚአብሔር እውቀት የተሞሉ እንዲሆኑ፣ አይምሮአችን በእግዚአብሔር እውቀት የተሞላ እንዲሆን፣ በጥበብ የተሞላ እንዲሆን በጌታ በኢየሱስ ክርስቶስ አምነን ከዳንን በኋላ መሬት ላይ የምንኖረው በመርህ ነው። በጸጋ ዳንን እንጂ ኑሮ የምንኖረው በመርህ ነው። መርህ ደግሞ የእግዚአብሔር ቃል ነው ይሰጥ። ስለዚህ እንዴት መሄድ አለብህ ይላል። በጥንቃቄ ይህንን ጥበብ የማይማር ሰው፣ ይህንን እውቀት የማያገኝ ሰው ሄዶ ከማይሆን ሰው ጋር ይጋጠማል። ይሄ ለሴቶቹ ብቻ አይደለም ለወንዶቹም ጭምር ነው የሚጠቅመው። ወንዶችም እንደዚህ የሆኑ አፈቂቤ የሆኑ ሰዎች እጅ ላይ እንዳትወድቁ ይረዳችኋል። አብሮ የእግዚአብሔርን ጥበብና እውቀት ተምሮ ነገሮችን በጥልቀት እያዩ መሄድ በጣም አዳኝ ነው፣ ችግር ውስጥ እንዳትገቡ። ስለዚህ ይህን ትምህርት ለምንድን ነው ፓስተር ቸር ያነሳው ካላችሁኝ፣ እግሮቻችሁ ወደ ወጥመድ እንዳይሄዱ፣ በለዘበ አንደበት ማይሆን መስመር ውስጥ እንዳትገቡ፣ እንዳትሸወዱ፣ እንዳትታለሉ፣ ሳታስቡበት ገብታችሁ ዘመናችሁን በሙሉ እየተጨነቃችሁ እንዳትኖሩ። ቸሬ ትምህርት አልቆበት አይደለም ይሄን የሚያስተምረው፣ እንድትተርፉ፣ እያንዳንዱን ነገር በእውቀት እንድታደርጉ፣ የምታደርጉትን ነገር በማስተዋል እንድታደርጉ። እኔ ሚስት አግኝቼልሃለሁ ይባላል አንዳንድ ሰው እና ብር ብሎ መጥቶ አግብቶ ሊገባ ይፈልግ። ምንድነው የምናረገው ፓስተር ቸሬ ልትነግረን ዛሬ የመጣኸው ካላችሁ፣ የመተያያ ጊዜ ያስፈልጋል፣ ጊዜ መውሰድ ያስፈልጋል። አንድም ቀን ቁጭ ብሎ ያላወሩትን ሰው ለማግባት መጣደፍ ትክክል አይደለም። ቂቤ ምላስ የሆኑ ሰዎች ችግር ውስጥ እንዳይከቷችሁ ጊዜ መውሰድና መተያየት፣ የመተያያ ጊዜ ያስፈልጋል። ዴት ማድረግ ያስፈልጋል። ጊዜ መውሰድ ያስፈልጋል። አያስፈልግም እሱ ጌታ ፊት ጸልይ፣ ተኛና ይሰጥሃል። በዚህ ጉዳይ ምንም የምትሰራው ስራ የለም አልልህም። መስራት አለብህ። የምታገባው ሰው ስለሆነ የምታገባው ሰው ወልዶታል፣ ሰው አሳድጎታል፣ ያደገበት የራሱ ባህል ካልቸር ምናምን አለው። ስለዚህ እንዴት አድርጌ ነው ይሄን ሰው ይዤ መኖሩን የምችለው የሚለውን ነገር ለማወቅ በጣም ዴቲንግ በጣም አስፈላጊ። ለምንድን ነው የሚጠቅመው ካላችሁኝ፣ እርስ ፈርስ ሳይፈራሩ ለመቀራረብ ለመተዋወቅ ይጠቅማል። አብረን በደንብ ጊዜ ስንወስድ ሳንፈራራ በነጻነት ስሜቶቻችንን መገላለጥ፣ ሐሳባችንን መነጋገር የምንችልበትን እድል ስለሚሰጠን። በስልክ ተዋውቆ ቀጥታ አልጋ ላይ መሄድ የሚያስከፍለው ከባድ ዋጋ ስላለ ቆም ብላችሁ እንዲህ አይነት ነገር ብታደርጉ በጣም አሪፍ ነው። መፈራራት ሳይሆን በግልጽነት ብዙ ጊዜ እንደምናገረው መጀመሪያ ፍሬንድሺፑን በደንብ መስራት፣ አብሮ ሻይ መጠጣት፣ አብሮ መውጣት፣ መግባት፣ ወክ ማድረግ፣ መነጋገር፣ አንዳንድ ጉዳዮች ላይ ማውራት በጣም ያስፈልጋል። ዴቲንግ ለምን እንደሚጠቅመው ካላችሁኝ ሐሳብ ለሐሳብ እንድንለዋወጥ። ምንድነው የምታስበው? እስቲ ሐሳብህን ንገረኝ። አንዳንድ ሰው ምን እንደሚያስብ አይታወቅ። ታውቃላችሁ፣ ሰው የሚያደርገው ነገር የሚያስበውን ስለሆነ መጠንቀቅ አለባችሁ። የሚያስበው ሌላ የሚያደርገው ሌላ የሚባል ነገር የለም። እንዴት ነው የሚያስበው? እንዴት ነው የምታስበው? በዴቲንግ ሰዓት ወይኔ ከንፈርሽ እንዴት አባቱ እንደሚያምር ምናምን እያልክ ሰው አታሽኮርም። በዴቲንግ ሰዓት ጆሮ ግንድሽ በተለይ ምናምን እያልክ የሰው ሙቀት አትልቀቅ። ምን አይነት እንትን ነው ግን የምትወጁ ምናምን እያል አታጋግል። ዴቲንግ ላይ ቁጭ ብሎ እጅ እየደባበሱ ላበላብ የሆኑ ከዛ ሩም ለመያዝ መሯሯጥ አይደለም ያለው። ዴቲንግ ጋር
ጋር እንደዚህ አይነት ነገር የለም። ፐብሊክ ላይ ነው የምትሄዱት፣ ሰው ያለበት ቦታ ነው የምትሄዱት፣ ሀሳብ ነው የምትለዋወጡት፣ ሀሳብ ነው የምትነጋገሩት። ምክንያቱም ሰው አፉን ሲከፍት ምኑ ይታያል? ጭንቅላቱ ይታያል። እንዲከፍት ፍቃድ ስጡ። እስቲ ክፈት በሉ። አፉን ነው ያልኩት። እስቲ ክፈች አፍሽን። ምክንያቱም አንዱ የሚያስደስተው አንዱን በጣም የሚያበሽቀው ሊሆን ይችላል። ስለዚህ እዛ ጋር ቀይ መብራት ነው በደንብ ሬድ ፍላግ በርቶላል። የኋላ ማርሽ አስገብተህ ደህና ዋይ በይ፣ ሌላ ጊዜ እንገናኛለን ብለህ ለመሄድ ይረዳሃል። አርሰናል ሲሸነፍ እናቷ ቤት እየሄደች የምታደር ልጅ አውቃለሁ። ጓደኞቹ ጋር ደውላ እንዴ ተሸነፈ እንዴ ነው አይ የተጨማሪ ሰዓት ላይ ነው እንዴ ስንት ናችሁ ተሸንፏል ስትባል ዘንቢል ይዛ ቁም ነገር ልጇን አዝላላጥ ብትልጅ ይሄው እንዴት እንግሊዝ አውርቶት ቢሆን ምን እንደምትወድ ስፖርት ትወዳለህ? ኳስ ትወዳለህ? ኳስ ትወጃለሽ? እንዴት ነው ኳስ ላይ ያለሽ ነገር? በጣም ኳስ አፍቃሪ ከሆንክ ምንም ጨዋታ ማያመልጥ ከሆነ ቼክ አርጋት። ነገ አንዱ የቤት በሽታ እሱ ስለሚሆን ውይ እኔ መጽሐፍ እኔ አይደለም ሳነበው ሌላ ሰው ሲያነበው ራሴ ደመኛል የምትጨት ይካገባ አለቀልህ። ቤት ውስጥ መጽሐፍ በያዝክ ቁጥር ውሽማ ያስክ ነው ይመስላል። የመተያያ ጊዜ ላይ ምን ላይ ነው ምን ሰራው ከተባለ ሐሳብ እናውጣ። ምን እንደምትወድ ምን እንደምትጠላ ምን እንደሚወድ ምን እንደሚጠላ። ለምንድን ነው ፓስተር ቸር ይሄን የምትነግረን? በሽተኛ እንዳትሆኑ ነው። ነገ እንዳትነፍሪ ነው። ገብተሽ የሚወደው ምንድነው የሚጠላው ምንድነው? ሌሊት 8 ሰዓት 7 ሰዓት እኔ አሜሪካን ፉትቦል ወዳለው የሚል ሰው ይሄ ይዘው የሚሮጡት ግድንግድ ሰዎች እሱን ስፖርት ያለው ካለ እኮ ለውጭ ነው የሚያድር ወይ አልጋ ላይ አይመጣም ቤት እንኳን ካለ። ምንድነው የምትወደው ምንድነው የምትጠላው? ቁጭ ብሎ ናውሩ። የመተያያ ጊዜ ላይ ዝም ብላችሁ አትሽኮርመሙ። የመተያያ ጊዜ ላይ ካውያ ሙቀት አትፍጠሩ። ሙቀት ከፈጠራችሁ ማሰቢያችሁ ይጠፋል። ምንም ሳታስቡበት ዘላችሁ ራሳችሁን አልጋ ላይ ተጠዳችሁ ታገኙታላችሁ። በገዛ እጅሽ የሴት ራሰ በረሃ እንዳትሆኚ። አንቺ ማትወጂውን በጣም ይወድ ከሆነ ቆም በይና አስቢበት። ወይ ተቀብዬ እኖራለሁ ብለሽ ማሰብ አለብሽ። አለበለዚያ ደግሞ ይቅርብሽ። ጨጓራሽንም ጸጉርሽንም ነው የምታጭው። ፊልም የሚያይ ሰው የጥልቅ 666 መንፈስ ነው ምናምን የምትል ከሆነ በሰላም ጨብጠ በጌታ ሰላም ትሄድ ለመሰል አይሆንም። አሁን በጣም አራምባና ቆቦ ሀሳብ ላይ ምንም መግባባት የማይችሉ ሰዎች ተጋብተው እየነፈሩ ስለ ምንድነው የኬዝ ብዬ ቼክ ሳደርገው ዴቲንግ ላይ ምንም አላዩም አላወሩም። ይሄ የሚታየው ድሮ ነው። ገብተው ነው የሚያዩት ከጧት እስከ ማታ መጽሐፍ ላይ። ይሄም መጀመሪያ ነው ማየት ያለብሽ። ወይ ጋዜጣ ነገር ምናምን እጁ ላይ የማይጠፋ ሰው አሁን እንደዚህ አይነትን ሰው የምታገቡ ሰዎች አስቡበት። ቤታችሁ ላይብረሪ እንደሚሆን ዴቲንግ ላይ ምን እናድርግ? ምን ትወዳለህ? ምን ትጠላለህ? ቤተክርስቲያን ይወዳል ወይ? አገልግሎት ይወዳል ወይ? አገልግሎት ትወዳለች ወይ? ቸርች ጨርሶ የማይወድ ሰው ከሆነ ማየት የምትችሉት መቼ ታክሲ ንቅር የሚል ከሆነ እመኝኝ ነገ ባካ ያደርጋል። ነግሬያቸው የለ እዛ ጋር አንድ ሰው ተቀምጦ ከዚህ ጋር ኳየር ጠልፎብኝ ሄዷል። ባዶ እግሯን እዚህ የምትዘል ልጅ ማለት ህይወቱ ብታይ ልቡ ለጌታ እሱ ነው እኮ የሚያመጣኝ የሚመልሰኝ ማለት እዚህ ስንጸልይ እጁን ደስ እያለ ሌባ ለካ እሷ ሊቀልብ ነው የመጣው። መተያያ ሰዓት ላይ ከዚህ እንዳትወርዱ ከዚህ አካባቢ ፈጽሞ ዝቅ እንዳትሉ፣ እዚህም አካባቢ እንዳትደርሱ። ምክንያቱም እዚህ አካባቢ በጣም ብዙ ነርቮች አሉ። እየወረዳችሁ ከመጣችሁ ችግር ነው። ከዚህ እንዳታልፉ። ሀሳቡን ቼክ አድርጉ። አውራስ ጊዜህን በምን ነው የምታጠፋው? ጊዜሽን በምን ነው ቲክቶክ ከሆነ አለቀል። ቤትህን በቃ ድስቶች ሁሉ አራዋራው የጣደጅ ትረሳዋለች። መንገድ ላይ ስትሄዱ ወቅት ስታደርጉ ህጻናት ሲያይ እንዴት ነው ምንድነው የሚሰማው? በኩርኩም በለው የሚል ከሆነ በቃ አሁን የሰውዬ ነገ ልጆችሽን የሚፈጭ እንደሆነ ወቂ ልጅ አይወድም። እንዴት ነው የሚያስበው? ድሃ ሲያይ እንዴት ነው የሚሰማው? ስባርጎ በቃጠል ነው የሚል ከሆነ ይዘው ይቅርብሽ። ካገባሹ በኋላ ይለወጣል ብለሽ እንዳታስቢ። እግዚአብሔር ይሄንን ቦርደር የሰጠን እቺን በደንብ የመሸጋገሪያዋን ቦታ የመተያያውን ጊዜ የሰጠን ይሄንን አስበን አውቀን ገብቶን የማይቀየረው ለመቀበል ሬዲ ነን ወይ ብለን አስበን እንደገናም ደግሞ ካየን በኋላ ይዘዋለሁ አልይዘውም ይሄ ነገርን ይስማማኛል ላይስማማኛል ብለን እንድናስብ ነው ያ ዴቲንግ የሚያስፈልግ። ብዙ ሰው እዚህ ሰዓት ላይ አይኑን ጨፍኖ ነው የሚያልፍ። ከገባ በኋላ ነው ብሶ የነቃው። ገብቶ በቬሎ ገብቶ ነቅቷል። መውጫ የለውም መግቢያ ነው ያለው። ሳትገቡ እኮ ነው ማወራላችሁ። ይቀናል ወይ ትቀናለች ወይ? ዝም ብሎ የሚንፈቀፈቅ ሰው ዝም ብሎ የሚቃጠል ከሆነ በቤትም ገብቶ እሱ ሰውዬ ነው እኮ የሚቀጥል። ዴቲንግ ላይ ምን እኔ ትቀናለች። ባህሪው ምንድነው ይመስል ዘመድ ያጎትሽ ላይ መጥቶ ሰላም ሲለው አይኑ ደም ይለብስ ከሆነ በቃ እዛ ጋር ሻዩን ጠጥተሽ ምናምን ነገር ሂሳብ ከፍለሽ በል ብራዘር እግዚአብሔር ካንተ ጋር ይሁን አንዳንዴ ቸርች እንገናኛለን ብለሽ በሰላም ትሄጃለሽ። ከገባሽ በኋላ በሰላም መሄዳት ቺ አሲድ ይዞ ነው የሚከተልሽ። ይሄ ሰውዬ አይለቅሽ። ነገ ምን ነካኝ እንዳትሉ እኮ ነው። አሁን ምን ነካካችሁ? በደንብ እንድትነቁ እኮ ነው። ስለዚህ ዴት እያደረጋችሁ ያላችሁ ሰዎችን እያዋራችሁ ያላችሁ ሰዎች ቁጭ ብላችሁ ላግባሽ ባለኝ ማለትን ተውና ሀሳቡን ቼክ አድርጉ። ሰርች አድርጉ። ነካ እያደረጎች በጨዋታ አንዳንድ ሰው ቁጣውን መያዝ መቆጣጠር የማይችላል። ካልዲስ ቁጭ ብሎ ብርጭቆ ብሽ አድርጎ ይሰብርስተዋል። ኦኬ። ስለዚህ ብርጭቆ ካልዲስ ከሰበረች ቤት አናትህ እንደምትሰብረው ማወቅ አለ። በቃ ቀላል ነው እኮ። የብርጭቆ ስንት ነው ብለህ ከፍለህ ደህና ዋይ ብለህ ላጥጥ አልመኪና ስጣርጉ በየቦታው ለድብድብ የሚወር እሱ ሰውዬ ነጋ ፍንጫሽን ውልቅልቁ እንደሚያወጣው ራሱ መግዛት የማይችል እብድን መጀመሪያ መታከም ነው ያለበት። ስድብ የኔ ጭወት አልወድም ምትይ ከሆነ ቼክ አድርጊ። ይጮሃል እኮ የሆነ ቦታ ሰሞን ስንት አትስማ ቅድባር እንዲያዘዝኩ ምናምን ብርጭቆ ምናምን የሚያነሳ ከሆነ የኋላ ማርሽ ታስገቢያለሽ። ፍጥጥ ብለሽ ችግር የለም ሃኒ በቃ ተሞናም አትጋተች። የገቡትም ይኸው መከራ እየበሉ እናቶች ይላሉ ቀድሞ ነበር እንጂ መጥኖ መደቆስ። አሁን ምን ያደርጋል? ድስት ጥሎ ማልቀስ። አሁን ጌታ ነው አትበርሽ ቁጭ ማገዶ ምናምኑን እንትን አድርገን ከለል አድርገን በደንብ እንድትበሲ ነው የምናደርገው። አልበስል ብለሻል ድሮ ውስጥ ገብተሽ ትበሲያለሽ። አሁን እናንተ ያልገባችሁ ስርዓት እንድትይዙ ነው ማወራ። ዝም ብላ የምታለቅስ ከሆነ ሶፍት ግዛና በካርቶን ሰታት ደህና ዋይ ነፍሲ ማር ብለህ ሂድ።
የሚሉ ስላለቀሳችሁ እኮ ልክ አትሆኑ። አንድ ሰው እኮ እምባውን መንታ ስላፈሰሰ እኮ ልክ አይሆን። ታውቃላችሁ፣ ሌባም ያለቅሳል። ሌላው ዴቲንግ ላይ የምናደርገው ቁጭልን ስንነጋገር እቺ ሴትዮ ባትለወጥ ባይለወጥ እንደዚህ ባለበት ሁኔታ አግብቼው መኖር እችላለሁ። ይለወጣል ሰው ባይለወጥ ባትለወጥ እንደዚሁ እንዳለ ቢሆን አሁን ካለበት ሁኔታ ጋር ስራው፣ ቢዝነሱ፣ ነገሩ ባይለወጥ እንዳለ ይሄ ሰውዬ እንደዚህ ሆኖ ሚኖር ቢሆን እንደዛው እኖራለሁ ወይ በሉና ጠይቁ። እኔ ይሄንን የዛሬ 28 ዓመት አራዳ ህንጻ ወስጄ ሚስቴን የጠየቅኳት ይሄን በጣም ደግ ዘመን ነው። እኔ መርካቶ ልጅ ነኝ። በቴብል ሺህ ብር ማጠፋበት ብር ዝም ብሎ ተራ ብር መስሎ ምናምን የምትል ከሆነ አዝናለሁ በጣም። እንደምንጋባ ሳስብ ቁጭ አድርጌ አራዳ ህንጻ አዲስ ነበር፣ አዲስ ፒዛ ቤት ተከፍቷል። ፒዛ ቤት ይዣት ሄድኩ፣ ቁጭ አረኳት። አሁን ልንጋባ ነው፣ እንደው ተጋብተን መኖር ስንጀምር ችግር ቢገጥመን እንፋታለን ብዬ ጠየቅኩ። እንደ መፋታት የምፈራው ነገር ስለሌለ ድሮ ማለት የጋብቻ ትምህርት እኔን ያስተማረኝ የለም። ያስተማሩኝ ሰውዬ የስተት ትምህርት ነው ያስተማሩኝ። ምን ቢያስተምሩ ተቻቻል ብለው ነው የከተቱኝ። መቻቻል የሚባለው ታሪክ እኮ አይሰራም። ትዳር ሊሚት እኮ አለው። መቻቻል ማለት ገደብ አለው እኮ። የት ድረስ ቻል እኮ ያዘው ነው። 1 ዓመት 2 ዓመት 5 ዓመት ቢቸግረን አልኳት። እኔ ችግር እቸገራለሁ ብዬ እያሰብኩ አይደለም። በዛ ሰዓት ቢቸግረኝ ግን ይብራ ብላ ትሄዳለች ወይ ብዬ ጠይቅ። ጓደኛዬ ስለነበረች ተከተሶኬ ችግር ኧረ በስመ አብ በልጅነት ዝም ብለው ፈንድተው ገብተው ነገር አበላሹ እንባላለን። እንፋታም 7 ዓመት ቢቸግረን ችግር የለም። እንደምንም ጠጋ አድርጌ 10 አደረሱ። ችግር የለም። ኧረ በስመ አብ ተንተሱ አታስብ እኔ እናንተ አብረን ነው የምንሞተው አለች። ተኩር ብዬ እያየኋት 10 ዓመት እኔ እቸገራለሁ ብዬ አስቤያለሁ። እንዲሁ ቢቸግረኝ እንኳን ከ10 ዓመት በኋላ ችግሩ ራሱ ባይለወጥም ትለምደዋለች ብዬ ያው የግድ መልመዷ አይቀርም። እግዚአብሔር ይርዳ። አንዳንዱ ሽፍንፍን ነው ምንም ዴት ሳያደርግ አንዳንድ ሰው ሲሪየስ የሆነ ጉዳይ ሳይነጋገር። እኔ ሽማግሌ ላከኝ አንድ ሰውዬ 2 እግር የለው 2 አርቲፊሻል እግር ነው ያለው። ሽማግሌ ሄጄ ዶሮ በልቼ ከሰዎች ጋር አስፈቅጄ ቤተሰብ እሺ ብለውን የተነጋገሩ መስሎን በቃ አንድ ቀን እሷ ከሆነ ቦታ ደግሞ ቆንጅዬ ልጅ ናት በጣም ገርሞን ሐሴት አድርገን ፓስተሮች ባርከናት እንዴት አይነት የተባረክሽ ልጅ ነሽ ብለን እኛ የነገራት መስሎን አንድ ቀን ቤቱ ልትጠይቀው ስትሄድ 2 እግር አውጥቶት ቁጭ ብሎ አየር ላይ 4 ማዕዘን ሆነ ቁጭ ብሏል። ታምናላችሁ? ቤት አልገባች ሮጠች ጠፋች። ያለ ዴቲንግ ሽማግሌ ልኮ ማለት ነው። አንዳንዱ ልጅ ጢማም ልጅ ይደብቃል። አገር ቤት ስልክ የሚደውል ልጅ ይደብቃል። ይሄም የማይደበቅ ነገር አትደብቁ። ሽምግልና ሲሄድ አውርታችኋል ወይ ነግራሃታል ወይ ተነጋገሩ። ደሞዝ 6216 ብር እንደሆነ ንገራት። የመስሪያ ቤት መኪና እየነዳ አትንቀባረር። እዚህ ላይ ብሉቱዝ ምናምን አድርገህ ቁልፍ ምናምን እያያዝክ አክታታርግ። መስሪያ ቤት ዱቤ እየበላህ እንደሆነ እንደምትውል ንገራት። ቀብረር ለበላ ምናምን አክታርጋ ጁስም ጣልሽ ምናምን ተበድረ መጥተህ እንደዚህ አትሆን አትንቀባረር። መጽሐፍ ቅዱስ እርስ በርሳችሁ እውነትን ተነጋገሩ። በዴቲንግ ሰዓት በመተያያ ሰዓት የምናወራ እውነት። እንቅልፍ በጣም ነው የምወደው። በል እንቅልፋም ከሆንክ እውነት መነጋገር። ነግሬያችሁ የለን እዚህ ላይ ጠባሳ አለብኝ አሁን ከፍቼ አላሳይህም። እንዴት ይደበቃል ነገር? አቆትሽን መቆመሽ አይቀር። ምን ልትይ ነው? አስማት ነው። እኔ እንደዚህ አልነበርኩም። ከተጋባ በኋላ መጣኩ። ምኑ ፕሮሰሱ? የምን ፕሮሰስ? አይ ፕሮሰስ ነበረኝ እኮ ያጎቴ ልጅ አግብቼው ከተጋባሽ በኋላ ሰርፕራይዝ። ከተጋቡ በ2ኛው ወር በቃ በዚህ 20 ቀን ነው የሚሄደው። እኔስ ያው እግዚአብሔር ይሁን እደውላለሁ እኮ በቪዲዮ ኮል እኮ እናወራለን። ጓደኛ ያላችሁ ሰዎች ተነጋገሩ። ተገናኝታችሁ አትሽኮርመሙ። ግለት አትፍጠሩ። እደግመዋለሁ፣ ግለት አትፍጠሩ። መኝታ ቤት እንደገባ ሙሽራ አትጫወቱ። በጣም ሲሪየስ ህይወት የምትሸልሙት ሰውዬ ማን እንደሆነ ወቁ። እግዚአብሔር ማስተዋል ይስጥ።